እንዴት ደፍረሽ ደወልሽ? ሰዎች እንደደበደቡ ደግሞ ሰማሁ። አዎ ማን ነገርሽ? ጓዴ ነዋ። እንዲህ እንደቀለድሽብኝ አትቀሪም። አንዴ ልዳን እንጂ ገልሻለሁ። እውነት? አዎ አሳይሻለሁ። ታዲያ የት ልምጣልህ? ያለህበት ድረስ ልምጣ? ጦስ እንዳትሆኝብኝ ባትመጪ ነው የሚሻልሽ። Hana. Hello. 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 ከተማ መዳረሻ በሆነችው ለቡ መብራት ኃይል 65000 ካሬ ላይ እየገነባናቸው ከሚገኙ አፓርትመንት ቤቶች ውስጥ በደንበኞች እጅግ ተወዳጅ የሆነውን 125 ካሬ ላይ ያረፈውን ባለ 2 መኝታ ቤት ዛሬ እንመለከታለን። የዘመናዊ ቤት በቪላ ቤት ዲዛይን የተሰራ ሲሆን በውስጡም ሰፊ ሳሎን፣ ዋና መኝታ ቤት ከራሱ መታጠቢያ ቤት ጋር፣ ሁለተኛ መኝታ ቤት ከጋራ መታጠቢያ ቤት ጋር፣ በተጨማሪም የሰራተኛ ክፍል ከራሱ መታጠቢያ ቤት ጋር የያዘ ሲሆን ከነዚህ ውጪ ሁለት ተጨማሪ ክፍሎች ስቶርና ላውንደሪንም ያካትታል። በኪችን እንዲሁም በሳሎን በኩል ሁለት ሰፋፊ በረንዳ ያለው ሲሆን እነዚህን የመሰሉ የመኖሪያ ቤቶች በ8% ቅድመ ክፍያ ብቻ 32%ን በ3 ዓመት ከፍለው ቀሪውን 60% ደግሞ ከባንክ ጋር እስከ 25 ዓመት አያይዘው ቤቱን እየኖሩበት የሚከፍሉት የባንክ ብድር አመቻችተንልዎታል። የድሉ ተጠቃሚ ለመሆን በ0989 5787 79 ላይ ይደውሉ። ያሬዶ እኔ እናንተ ስላሳለፍነው ነገር ግን ትዝ ይላል? እንዴት አይለኝ? እሺ ምን ትዝ ይላል ንገረኝ። ያው ጥሩ ባህሪ የነበረሽ ልጅ እንደነበርሽ አስታውሳለሁ። ማለት አሁን ጥሩ ባህሪ የለሽም እያልከኝ ነው? ለምንድን ነው በፍጥነት ኔጌቲቭ ነገር ለማሰብ ሞክሪው? ኔጌቲቭ ነገር ማሰብ አይደለም። በፊት ጥሩ ልጅ ነበርሽ፣ አሁን ግን ጥሩ ልጅ አይደለሽም እያልከኝ እኮ ነው። እኔ እንደዛ አላልኩም ነው። ምክንያቱም አነጋገር ከፊት ያስታውቃል። እንደሱ ከተረዳሽ ይሁንልሽ። እሺ ተው በቃ ምን ታስታውሳለህ? አየህ እኔ ግን በጣም ብዙ ነገር አስታውሳለሁ። እሺ ለምሳሌ ምን? በዚህ አጋጣሚ ግን ምንም የምታስታውሰው ነገር እንደሌለ ነው የተረዳሁት። እሺ ይሁን፣ እስኪ አንቺ ንገሪኝ የምታስታውሺው። ሶሲ ስንት ጊዜ ነው የነገርኩሽ እንደዚህ አትይኝ? በጣም እኮ ስለምትገርመኝ ነው። ሰው ያለ ምንም ምክንያት እንዴት ትገርማለህ ይባላል? ምንድነው የሚያስቅሽ? ያሬዶ በጣም ገራሚ ሰው እኮ ነክ እኮ ንገሪኛ ምን እንደሚገርም። አባንቺ ደግሞ ሙድ አትያዥ። ይኸውልሽ እንደውም የመጣሁበትን ነግሬሽ ልሂድ። እኔ ያሰብኩትን ነገር ሳልናገር ምንም ማውራት አትችልም። ሀናን ቀጥሬያታለሁ፣ መሄድ አለብኝ። ሲቀጥል አንቺንም ጉዳዩን ነግሬሽ ይዤሽ ልሄድ ነው የመጣሁት። የሳኩበትን ነገር ሳልነግርህማ የትም አትሄድ። ወይ ጣጣ። ይኸውልህ ስማኝማ ያሬዶ፣ የሆነ ጊዜ የተጣበሰን አካባቢ የተፈጠረውን ነገር ታስታውሳለህ? አላስታውስም። እኛ ቤት በር ላይ መጣህ። እሺ መጣሁ። ትዝ አለህ? ልብስ ተቀዶብን። እናንተ በር ላይ እኮ በጣም ብዙ ጊዜ ነው የመጣሁት። ትዝ አለህ? እንዴት ትዝ ይለኛል? በሚሊዮኖች የሚቆጠር ጊዜ መጥቼ ትዝ ይላል የትኛልሽ? እሺ ልብስ የተቀደደ ጊዜ የኔ ልብስ? አይ የኔ ልብስ። ታዲያ የማን ልብስ ነው የሚቀደደው? ስለማን እያወራን ነው እዚህ ጋር? አይ እኔ ልብስ የተቀደደው ትዝ ይለኝ። አየህ እኔ ከነጉለት ወድ ስለነበር ምንም ነገር አልረሳ። አንተ ግን ታሳፍራለህ እኮ። እሺ አስታውሽ። አይምልሽ ቦርሳሽ ላይ ያዘሽ። እኔ ስታይን ተማሪ አልመስልም? ኧረ እኔ እንደዛ አልወጣኝም። መያዝ ከፈለክ ግን ያዝልኝ። ተይው በቃ። እንደውም ደክሞኛል፣ መያዝ አስጠልቶኛል። ያዝልኝ። አየሽ እኔ የምፈልጊውና የማፈልጊው ራሱ ሳትነግሪኝ እረዳለሁ። ያሬዶ ወይ
ምን ያህል ነው ግን የምትወደኝ? የመንግስት ሰራተኛ ስጋ ከሚወደው በላይ። ምን እስቲ ድገሙ። ምኑ? አሁን ፍቅርን ከምንና ከምን ጋር ነው ያያያዝከው? የመንግስት ሰራተኛ ስጋ ከሚወደው በላይ። ይሄ ደግሞ ምን ማለት ነው? ጭራሽ ብለ ከመንግስት ጋር ገናኝተህ ልታሳስረኝ ነው? አይደለም እኮ ነው እንጂ ተብሎ የማይታወቅ ነገር እንዴት ትላለህ? እሺ ይቅርታ አድርጊልኝ፣ አጥፍቻለሁ። አላረግም። ሶሲ ደግሞ ቀልድ አታውቂም እንዴ? ሁለተኛ እንደዚህ አይነት ቀልድ እንዳቀልድ እሺ አልፈልግም። እሺ እኔ ቆንጆ አተ ወይኔ ገደለኝ። ለምንድን ነው የሚገድልህ? ከአንድም 4-5 ጊዜ አስጠንቆኛል። ምን ብሎ? ምን አለፋሽ በቃ ገደለኝ። አንተ ያሬድ። አቤት። ምንድነው ይሄ? ቦርሳዬን ጣልከው እኮ። እሺ አዎ። አተ አንቺ ሂጂ። ለምንድን ነው የምሄደው? ሂጂ በላት። ምን አልሰማኝም? ሂጂ እሱ ነው ያለው። እነሱ ሂጂ ቢለኝ አንተ ሂጂ ትለኛለህ እንዴ? አዎ አዎ። ታሳፍራለህ። እሺ አይደለም እኮ አንተን ከሷ ጋር እንዳትገናኝ አልኩ። አይደለም እኮ ስንት ጊዜ ነው? ቆይ ላስረዳ። እኔን አስረዳኝ። እዚሁ አይሻልም? ይቺ ልጅ እንዳታገኛት አላልኩም? አዎ ብለኸኛል። እና ንቀት ነው? ኧረ አይደለም። ታዲያ ምንድን ነው? አንድ ላይ እኮ አሳይመንት ልንሰራ ነው የተገናኘነው። አንተ ሌላ እሷ ሌላ ክላስ እና በምን ተገናኝታችሁ ነው አሳይመንት የምትሰሩት? እንትን እኮ ነው የነሱ ክፍል አሳይመንት ከበዳትና መታ አስረዳኛለች። ከዛ አስረድቻት ስንመጣ አረ ለዛ ነው አሁን ተረዳኝ አይደል? በቃ ሁለተኛ ከሷ ጋር ካገኘኝ ግደለኝ። ይሄ የመጨረሻ የማስጠንቀቂያ ነው። እሺ በቃ የዛሬን ብቻ ማረኝ። እሺ አሁን ባለህበት ብቻ ፕሮድ አንተ አሰማም እንዴ? አረ በቃ እሺ አሁን ቀጥ ብለህ ቁም። አሁን የምልህን ደግሞ ያለ ማንገራገር ታደርጋለህ። እሺ አሁን እቺ ሩጫ የት ልትደርስ ነው? ዞረ ነገ አገኘለ። እንደዛ የምታደርጊው ያውቅሽ ነበር ማለት ነው እንዴ? አንተ ደግሞ እንዴት እንደዛ ያወቅኩ አረጋለሁ? እና እንደዛ ስንገላታና ሰቃይ እያዩ መሳቁ ምን አመጣው? ባክኔም ካለፈ በኋላ ነው የገባኝ አይደል? አንተ ባሪያው ወይ ወጪ ጥሩ ጎረቤቴና ለኔ ጥሩ ሰው ትመስለኝ ነበር። በህይወቴ እየገባህ ምንድነው ያደረክ ያለው? ምን አደረኩኝ? እኔ ጋር የሚመጡ ወንዶችን ለምንድነው ምንም ሳያረጉ የምታባርራቸው? ታዲያ እንደሚወደኝ ፈትንልኝ አላልሽኝም ነበር? እኔ ያልኩህ ያሬድን ነው። ሌሎችን መቻልኩ። መልስ የለህም። ከዚህ በኋላ በእኔ ህይወት የሚመጣውን ሰው ምንም ነገር የማድረግ መብት የለህም። እሺ ስሚኝ ሶስና፣ እኔንም ተረጅኝና እስከምታርግ ድረስ የፍቅር ግንኙነት ከማንም ሰው ጋር ባይኖርሽ ጥሩ። ጭራሽ ይሄንንም አንተ ነህ በእኔ ህይወት ገብተህ የምትወስንልኝ? እየወሰንኩ አይደለም ሶሲ። ስማ ቤተሰቦቼም እንዳንተ አልወሰኑልኝም። እሺ ከዚህ በኋላ ሌላ ነገር ውስጥ ከኔ ጋር መግባት የማትፈልግ ከሆነ አጠገቤ እንዳትደርስ። ሶስና ቆይ አንዴ ታይም ባካረዛ ታውቂያለሽ አይደለ? እኔና ወንድምሽ ወደ ውጭ ሀገር ለመሄድ በሊቢያ ስንሰደድ ወንድሜን የማይመለከተው ነገር ውስጥ አታስገባው። እሺ ነፍሱ በሰላም ይረፍበት። የማይመለከተኝን ነገር አትንገረኝ ወደዛ። መቼም ከስንት ችግርና መከራ እንደተረፈ ታውቂያለሽ። እኛ ተይዘን ተርፈን ስንመጣ እሱ ግን በሞትና በህይወት መካከል ሆኖ እህቴን አደራ ብሎኛል። ከምንም አይነት ክፉ ነገር ተምራ አድጋ ራሷን እስከምትችል ድረስ ጠብቃት ብሎኛል። ሶሲ ከጓደኛም አልፎ የወንድሜን አደራ መጠበቅ አለብኝ አይደል? አብረን ህይወታችንን እናሸንፋለን ብለን ነው ሜዳ ላይ ወጥተን የቀረነው።
እና የወንድሜን ቃል እንድጠብቅ አንቺም ተምረሽ አድገሽ ጥሩ ደረጃ ላይ እንድትደርሺ አግዥ። የወንድሜ ያደራ ስለነበረበት ነበር ለካ እንደዛ ሲሆን ነበር። ወይ ጉድ! ይገርማል። ግን ሁሉም አለፈ። እና ሁኔት ነው ያለው? ሞተ። ቆይ ምን ሆኖ ነው? ገና ወጣት አይደል እንዴ? አንዴ አትለቀፍ። ለሁለተኛ ጊዜ በሊቢያ ሄዶ ድጋሜ ተይዞ መጣ። አሁንም ትንሽ አመታት ቆይቶ ማንንም አልሰማም ብሎ ድጋሜ ተመልሶ ሄደ። ግን አልተመለሰም። ሲጠፋ ሁላችንም የተሳካለት መስሎን ደስ ብሎን ነበር። ከአመታት በኋላ ግን አብሮት የሄዱት ሁለት ልጆች ተሳክቶላቸው ተሻግረው ነበር። እሱ ግን መሻገሪያ ገንዘብ አንሶት ባህር አሻጋሪዎቹ እዛው እንደጣሉት ነገሩ። በጣም ያሳዝናል። ሄሎ፣ አዎ ነኝ። ማልበል ምን? እሺ ቦታውን የታልሽ? መጣው። እሺ ምንድነው? ያሪፍ ምንድነው? እህት በጣም ባለሙያ ነች። እንደዛ ብለሽ ነው? እንደዚህማ አትላትም። ኧረ ቆይ ዝም በይው። ካሁን በኋላ ማን ሰርቶ እንደሚያበላው እናያለን። አንቺ ደግሞ አታምሪ እንጂ። እቺ እኮ ፋራ ናት። አታደርጉም እኮ አይባልም። አንዴ ብለሃል። ካሁን በኋላ ማን አባቱ ሰርቶ እንደሚያበላ እናያለን። አሁንማ ዘመደ ብዙ ነኝ እኮ። ማነው ደግሞ ዘመደ ብዙ ያደረገ? መቼም እንደ አርቲስቶቻችን ህዝቤ ነው ዘመዴ እንደማስል ተስፋ አደርጋለሁ። አሁንማ ዜማዬ ያለችልኝ አልሰማሽኝ? እሷማ አንተ ብቻ አይደለችም የኔም ነች። እኔ ሁለታችሁም ነኝ። አንሹ እንጂ እኔ ቆንጆ። አይ የማልፈልገው ስልክ ነው። ቆንጆ መሆን እኮ መከራ ነው። በዚህ ፉንጋው፣ በዚህ ፋራው፣ አቀናባሪው፣ ተቀናባሪው የወንድም አይነትም አይጠፋም እኮ። አንቺ ከዚህ በኋላ በእኔ ከቀለሽ ይሄን ዋኑ ፊትሽ ላይ ምደፋሽ። እሺ ትቻለሁ። ሰው የምፈልገው ነው። ማን? ያሪ ተብዮ ነው። ጭራሽ ስልኩን ዘጋች። ምንድነው? ሰው እንዴ በዚህ ክፉ ቀን እንኳን ስልክ ያነሳ? ምናልባት አላየችኝ ይሆናል። በቃ አትናደድ። እና ይሄድን ሞክርላት እስቲ አንዴ። በቃ አትናደድ። አናላሉም እንዴ? ይሄ ፍቅር አይደል እንዴ? አዎ። እና ምን ነው? ወይ ሀና ብሎ ስም አስቀይረው ደውለው እንዴ? ሰላም ነው? እሺ ሰላም፣ እንዴት ናችሁ? ሰላም። ከዚህ ሆስፒታል ተደውሎልን ነበር ሀና አደጋ ደርሰባት ተብሎ። እሱ ነው እንዲያስደውለው። ያሬን ማለት አንተ ነህ? አዎ። እሺ አንዴ ና። ሀና በጣም ተጎድታለች። እና የታለች? አሁን ለጊዜው ሕክምና ላይ ነች። በጣም ተጎድታለች? መኪናው ከገጫት በኋላ ጥሏት ነው ሄደው። ወይኔ ያሬድ፣ እባክሽ የሚቻል ከሆነ ሊያት። እባክህ አንተ ተረጋጋ።
አንተ ካልተረጋጋ ምንም የሚሆን ነገር የለም። እዛ የተቀመጠው ራሱ መረጋጋት አቅቶት እኮ ነው እንደዚህ ሆኖ። እሺ እሱ ደግሞ ምን ሆኖ ነው? መጀመሪያ ላይ ስልኳ ላይ ያገኘነው የሱ ስልክ ነበር እና በሰዓቱ ስንደውልለት ቀልድ መስሎት በጣም እየሳቀ ነበር። ከዛ እንደምንም ካሳመነው በኋላ ወደ ሆስፒታላችን መጣ። ሕክምና ክፍል ውስጥ ስንወስደው በሰዓቱ በጣም ብዙ ደም ስለፈሰሰት እሷን ሳይት ራሱን ስተወደቀ። ጌታዬ ሆይ ወዴት ነው እየሄድን ያለነው? ለማንኛውም አሁን አንተ መረጋጋት አለብህ። ለሞኑ ግን አንተ ምን ሆነ? ጓደኛዋ ነኝ። ጓደኛዋ ስትል የፍቅር ነው? አዎ የፍቅር። አዎ ጥሩ። አንተ ማየት ትችላለህ፣ ግን ሐኪሞቹ መጀመሪያ ስራቸው መጨረስ አለባቸው። ቤተሰቧ ጋር አልተደወለም? እናንተ ጋር ከመደወላችሁ በፊት መታወቂያ ላይ ያለው የአደጋ ጊዜ ጥሪ የሚለው ላይ ደውለን ነበር። ነገር ግን ስልክ ሊመልሱልን ስላልቻሉ ግዴታ መጠበቅ ይኖርብናል። እሺ ለአንተ ሁሉንም ነገር ስለነገርኩ አንተ ተረጋግታ ሌሎቹ ቤተሰቦቿ ማረጋጋት ይኖርብሃል። እንደዚህ አይነት ሲኖች ለሰዓት ይጠቀማሉ። እንደማብራሪያ ምን አሉ? እውነት ነው። እሱ አዎ የመኪና አደጋ ነው። በኢየሱስ ምን እንደተፈጠረ ማወቅ እችላለሁ? ግን ተርፋለች? እኔ ምን አውቃለሁ? አንተን እኮ ነው እየጠየቅኩ ያለሁት። እየጠበቅኩ እኮ ነው ፍቅር። ፍቅር እባክህ አታስጨንቀኝ፣ ንገረኝ። የምትተርፍ አይመስለኝ። የምርህ ነው ፍቅር? ቀደም ከአንዱ ክፍል አውጥተው ወደ ሌላ ክፍል ሲወስዷት ነው እኔ ደረስኩት። እና ሙሉ በሙሉ እኮ በደም ተለውሳ ነው ያየኋት። ፈጣሪ ሆይ ምንድነው የምታሰማኝ? ፈጣሪ ምንም የዚህን ያህል ብታጠፋ ግን እንደዚህ እንድትቀጣ አልፈልግም ነበር። ያሬድ። አቤት። ይሁን ነገር አድርግ። ምን ላድርግ? በቃ ቤተሰቦቿ ማወቅ አለባቸው። የእናቷ ስልክ እኮ አይሰራም። ዜማ እኮ ምንም ቢሆን እህቷ ነች። ቢያንስ ሌላ ቀያሪ ስልክ ታውቅ ትችላለች። እሷ ስልኳን ዘግቷለች። እባክህ ያሬድ ምን ሆነ ነው? መንገድ አትዝጋ እንጂ። እኔ በየት በኩል ዘጋው? ሞክር በቃ። ከቻልክ ሂድና የሆነ ነገር አድርግ። እሺ ምንድነው የምናደርገው? ቆይ ለምን ለሄኖክ ደውይለት፣ በሱ ስልክ እሷን አናገኛት? አሪፍ፣ ደውይለት ቶሎ። አይመስልም? ምን ነው የማያነሳው? እግዚአብሔር የጠኛ ማያ ስልኩን አያነሳም። በጣም እኮ ነው የጠገበው። ድገሚለት። እኔ አልደግምለትም። በእናትህ ራስህ ደውልለት፣ ስልኩን ያዝ። እሺ 09 13 21 40 80 እሺ ስማኝ እንዳይቀዝ ነው።
አይ ሄኒ ስልክ ሳያነሳላት እኮ ነው የሚያሳብዳት። ይኸው ደግሞ በሌላ ስልክ ደወለች። ውይ ስጪው፣ እንደዚህ ደጋግማ ከደወለች ፈልገው ይሆናል። ሄኒ አንተ ሄኒ ሄኖክ ስልክ እየተደወለ ነው። ሄሎ ሄሎ፣ ያሬድ ነኝ። ያሬድ ነኝ። አሁንም መልስ አዘጋችሁ። በቃ እኔ ልሂድ። አንቺ ዚም አይ እኔ ልሂድ። ምንም ቢሆን ሴት ልጅ ነኝ። ለመናገርና ለማስረዳት እኔ ቀላል። ስለዚህ እኔ ብሄድ ይሻላል። ይሻላል? አይሻልም? አንተ እዚህ ያለውን ነገር ተከታተል። እሺ አፍጥኝ። እሺ ቶሎ በቃ። እሺ እንዴት አደርክ? እንዴት አደርክ? አለው ሶሲስ እሷ እኔ ካልኩኝ ብላ ሄደች። እሷ ታውቀዋለች እንዴ? አንተ ብትሄድ አይሻልም ነበር? እኔና ዜማ ስለጣላን ከኔ ጋር መታረቂያ ሲስተም እንዳይመስላብኝ እኮ እነሱ ይግባባሉ። እባክህ እዚህ የደረሰው እኮ ከባድ ነገር ነው። ቀላል ነው ምናምን የሚባል ነገር እኮ አይደለም። ይገባኛል እኮ። ቆይ ግን አንተ እንዴት ልታገኝ ቻለች? ደውላልኝ ነበር። እኔን ቀጥራኝ ነበር። እንዴት አንተ ጋር ብዬ እኮ ነው። እሷም ማለት ቀለደብኝ ነበር። አደዋውላ ለምን ትደውላለች? ለምን አትደውልም እንዴ? ሀናም እኮ ለኔም ለአንተም ጓደኛችን ነች። ማለቴ ለመቀለድ ስትለኝ ነው? ያው በዚህ በተመታው አደጋ ነው። ምን ነው? እስቲ ያልከውን ድገመው። ምኑን ልድገመው? አሁን ያልከውን ነው። ምን አልኩ? አይኔ እያየ አታዝገኝ ፍቅር። እንኳን እኔ እሷም እንደዚህ ሆነ የለ እንዴ? በዚህ አይነት እኮ የኔ በጣም ተራ ነው። ይኸውልህ ባለፈው እኔ እንደዚህ ሆንኩት እሷ ፈንክታኝ ነው። እኔ አላምንም። አትመን። አሁንም በግድ መን ብሎ ያስገደደ የለም። የምር ነው አይደል ፍቅር? አሁን በዚህ ሰዓት እኔ የምቀልድ ይመስላል? እንዴት ሆኖ? አሁን ይኸውልህ እንደ መርማሪ ምን ተፈጥሮ እንትን ተከስቶ ሆነ አትበለኝ። አሁን ልጅቷ ይደረሰች። ችግር የለውም ስትደርስ ደውላለች። አያሬድ ምን ነው? አይ እንዲሁ ገርመኝ ነው። እንዴት? ለሁሉም ነገር እንግዳ መሆን ልማድ ነው። ምን ማለት ነው? ማለት ምናምን እያልክ ብዙ እንዳብራራ አታድርገኝ። አንተ የፈለኩት ምን መስሎ ነው? ሁልጊዜም አርፋጅ ነህ። አንድ ቀን እንኳን ቀድመ ደርሰህ እንኳን አታውቅም። አሁን አልገባኝም። አየህ አሁን እንኳን በግልጽ እየነገርኩ ለማርፈድና ላለመረዳት ነው የምትሞክረው። ሲጀመር ሰው ስታስቀይም የሚገባ በራስ ሲደርስ ብቻ። አሁን አንተ እርምህን ቀድመ ደረስክና እኔ ልኮነነኝ ነው? የራስን የፍቅር ጉዳይ ራሱ እኮ በቀላሉ አትረዳም። ለነገሩ ተረድተህም እኮ ምንም አትፈጥሮ ነገርስ ሁሌ እኮ ነው እንደነገርኩ ነው። አንተ ግን ከንቀት ይሁን ከፍቅር ይሁን በአግባቡ እኮ አንድ ቀን ሰምተኝ እንኳን አታውቅም። ብትሰማኝ ራሱ እኮ ተግብረው አታውቅም። የወደቀ ዛፍ መጥረቢያ ይበዛበታል አሉ። ይሁን ይሄ መጥፎ ጊዜ ለፍና በደንብ ያሬድ አንዴ ና እስኪ። ወይ ሶሲ ወየውን ተውና ገብተህ ዜማ እንጥራል። መጀመሪያ አጠራርሽን አስተካክል። የኔ ወንድም ገብተህ ያልኩትን ሴት ጥራልኝ። ካንተ ጋር ንግግር የለኝም። የኔ ወንድም ነው ያልሽው? እባክህ አስቸግረህ ገብተህ ትጠራልኛለህ? መጀመሪያ አጠራርሽን አስተካክል። የማንም ቤት አረግሽው እንዴ? ዝም ብለሽ ዘውለሽ መጋቢ እኮ የፈለከው አላስቸኳይ ጉዳይ ነው። ግባና ጥራልኝ አልኩህ አንዴ። ስለጮሽ እኮ ምንም አታመጭም። አንተ እኔን እንደዚህ
በመጀመሪያ ተረጋጊ። እሺ ያው ተረጋጋሁ። ግባና ጥራልኝ። እንደዚህ ስትሆኚ በጣም ነው የሚያምርብሽ። እሺ ለምንድን ነው የፈለግሻት? what አልሰማሽኝም? ለምንድን ነው የፈለግሻት? ሄኖክ። አቤት ወይዘሪት ሶስና። እኔን ወይዘሪት ሶስና? ዜማ ያለ ምንም ምክንያት እህቴን እንድጠሩብኝ ስለማልፈልግ ለዛ። ያለ ምንም ምክንያት አይደለም፣ ሰው ተጎድቶ ነው። ጥራልኝ። ውሸት ስለማያምርብሽ እኮ ነው ገርመሽኝ ማይሽ። ዜማ ዜማ። ሄኖክ የምሬን ነው፣ እየቀለድኩ አይደለም። እውነተኛውን ጉዳይ ንገሪኝና ገብቼ ልጥራልሽ። እህቷ የመኪና አደጋ ደርሶባት ሆስፒታል ተኝታለች። እህት የላትም። አልሰማሽኝም? ውሸት ምንም አያምርብሽም። እህት የላትም። አንተ ውሻ! አንተ ነኝ እንደዚህ የምትናገረኝ? ለማታደርጊው ነገር ደግሞ ዝም ብለሽ አትሞክሪሽ። ሄኖክ በፈጠረ በቃ በበስብ ይዣለሁ። በእናትህ ገብተህ ጥራልኝ። ምንድን ነው ተጫጫውት? ዜማ እህትሻና የመኪና አደጋ ደርሶባት ኮማ ውስጥ ተኝታለች። ምን? አዎ አሁንም እኔ ከሆስፒታል ነው የመጣሁት። ዶክተሮቹ ለህይወቷ እንደሚያሰጋት ተናግሯል። ስለዚህ አብረሽ መምጣት ይኖርብሻል። ነይ። ስንት ነው? 12:10 ጉዳይ ሰዓቱ ደግሞ አይሄድም እንዴ? የዘንድሮ ዶክተሮች ግን ልክ ናቸው አባ። ግን ለአንድ ወረርሽኝ በሽታ ሰው እንደዚህ ማንከራተት ተገቢ ነው? ምን ነው ገላመሽ? ወንድም ያልገላመጥኩ። ቆይ ለምን እንደመጣው ታውቃለህ? አንድ ትንሽዬ ቫይረስ ተገኝታብኝ እኮ አይገርም? ወንድሜ እኔ ቫይረስ አልፈልግም። የራሴ ህመም ይበቃኛል። አየ ዶክተሩም እንደዚህ ነው የሸሸኝ። ግን አንዳችን ካንዳችን እንዲህ እየተራራቀን የት እንደርሳለን? እሺ አንተ ምንድን ነው ያመን? ሚስጥር ነው። አይ ዘንድሮ ህመማችንም እንኳን ሚስጥር ሆነ። እንደምን ሞት እያወቅን ህመማችንን እንደብቃለን። አንተም ህመምህን ነግረኝ፣ እኔም ህመሜን ነግሬ እንዳንተጋገስ በሽታችንን እንደብቅና ተያይዘን እናልቃለን። ካርድ ቆርጣል? አው ቆርጫለሁ። እና ዶክተሩ አልገባም? እሱ የለም ብለው እንደሚያመላልሱ ዶክተሩ ጋርማ ገብቼ ያለብኝን ቫይረስ ነግረው ሸሸኝ እያልኩ እና እኔ ሌላ ማጋባት ነው እዚያ አጠገብ የመጣኸው? ሳይ አንተ ትሻላለህ ከሱ። እንዴት? ከተሳፋሪ ነው የተጋባብኝ አከመኝ ስለው ተነስቶ እየፈረጠጣ ላይ ደመሰለ እና ስላወቀ መያዝና እንዳንተ መሆን አለበት እንዴ? አላልኩም፣ አድኔ ነው ያልኩት። እሱን ሳገለግል መሰለኝ በቫይረሱ የተያዝኩት። ቫይረሱ ምንድነው ይሄ ቫይረስ? ቆይ ጉንፋን። ለጉንፋን ነው ሁሉ ሳክስ? ዶክተር እኮ ነው እንደዚህ ተካብዶ እንዲወራ ያደረገው። ደግሞ ሁሌ ነው የማገኘው። ቆይ ግን ምንድነው የምትሰራው? የባቡር ትኬት ቆራጭ። እድሜ ዘመኑን የቆረጠውን ትኬት አይቼ ቼክ አድርጌ ስመልስለት ነው። ተሾመ ዳዊት። አቤት። ተራ ደርሷል፣ አግባ። ተራ ደርሷል እንግዲህ። ዜማ ተረጋጊ። ምንድነው ያለችው ንገረኝ። ምንም አልሆነችም። እቴ ምንድነው ያለችው ንገረኝ። ዜማ ምንም አልሆነችም። ውስጥ ናት። ተረጋጊ። አሁን አያስገቡሽም። ተረጋጊ። ልቀቀኝ እባክህ።
አይዞሽ ስለጮህችብህ ለነገሩ ይበለኝ ጥፋተኛው ነኝ። ቆይ ምን አጥፍተህ ነው? ምንድነው ውስጥ አላስወራ ብሎሽ ነበር እንዴ? ማለት በጣም ለወሬ ከመቸኮልሽ የተነሳ በወሬ ሽባ አደረግሽ። የታል ሽባ የሆንከው? ያንቺ ይሻላል። እግሬ ተሰብሮ በክራንች እየሄድኩ ማየት ነበር ፍላጎትሽ? አዋ ምንም አትክለስለሽ። ካፈቀርሽኝ በግልጽ ንገሪ። ዋት? ምንም አትክለስለሽ። ካፈቀርሽኝ በግልጽ ንገሪ። አዋ መጀመሪያ ያሬድ ጋር የመጣሽ ቀን ነበር የጠበሽ። በቢላ ነው? በእሳት። እሱስ እኔ አይደለሁም እንጂ በእሳት የጠበስኩ። ፊትህ ሙሉ በሙሉ ተጠባብሷል። በእውነት እንደዚህ ፋራ እንደሆንሽ አልገመትኩም ነበር። እንዴት እንደዚህ ትሸወጃለሽ? እንዴት? ይሄኔ እኮ አደጋ መስሎሽ ነው። ታዲያ ማስተርስ ወይም ፒኤችዲ ነው? አሁን ለማስቀየስ አትሞክሪ። አፍቅረሽኛል እኮ። እንዴት እንዳፈቀርኩ እኮ አልነገርከኝም። ሌላ ቀን ደግሞ ተደብቀሽ አይኔን ስተኝ አይቻለሁ። ቀልድ ግን ትችላለህ እባክህ። ይሄ እንጨት የሚል ቀልድን ሰምቶ ነው እዛ ተመልካች በጠርሙስ ብሎ እንደዚህ ፈንክቶ እንዲያደርግ። አሁን አንድ ጥያቄ ብቻ መልሽልኝ። ምን? አሁን ስመጣ ተከተለሽኝ የመጣሽው ለምንድን ነው? እንዳፈቀርኩ ልነግርህ። የእውነት እኔም እኮ በጣም ነው የምወድሽ። ለምን አንድ ያሰመኝም ዜማ? ልቀቀኝ። ምንድን ነው የምሰማክ? ለሁሉም ነገር ተጠያቂ እኔ ወይም አንቺ ወይም ደግሞ ሀና አይደለንም። እኔም ሀናም አይደለንም። አንተ ነህ ጥፋተኛው። እሺ ግን አታፍርም? ምን አይነት ደፋር ሰው ነህ? ለአንድ ደቂቃ ብቻ ስሚ። አልሰማም። ለምንድን ነው የማትሰሚኝ? ውሸት ስለምታወራ። እሺ የዋሸሁትን ነገር ብቻ ንገሪኝ። የሀና ፍቅረኛ? አንዴ ልትመጣ ትችላለህ? እሺ። እናት? አቤት። ፍቅረኛዋ ነኝ ብሎሽ ነው? ምን ነው? ይቅርታ፣ ፍቅረኛዋ ነኝ ብሎሽ ነው? አንዴ ቆይ ላስረዳሽ። አይደለህም እንዴ? ነኝ ግን አይደለሁም። ማለት እንዴት? ፍቅረኛዋ ነኝ ብለኸኝ አልነበር እንዴ? ትክክል ነው፣ ፍቅረኛዋ ነው። ግን ከፍቅረኛዋ በላይ እኔ የቷ ነኝ? እኔን አይደለም የሚመለከተው? ልል የፈለኩት እያላችሁት ያላችሁ ነገር ግን እየገባኝ አይደለም። ምንም እኮ ግራ የሚያጋባ ነገር የለም። እህቴን ቀድሜ ማግኘት ያለብኝ እኔ ነኝ ያልኩሽ ነው። እውነት ነው፣ እህቷ ነች። እሺ ተከተኝ ለዛ። ምን አዲስ ነገር አለ? እህትየዋን ነይ ብለው ይዘው አገቡ። አይ ጥሩ። እቺ ልጅ ግን ጤነኛ ነች? አሁንማ እያበደች ነው መሰለኝ። እኔም ላይ እኮ አንቧረቀችብኝ። ማንን ነው የምትለኝ? ዜማን አይደል? እሷማ አይደለም መጮህ ብትገለንም ትክክል ነች። እንዴ ያማሃል እንዴ? ለምን? እኛንና ስንበደላት የኖር ነው። እኔ እስኪ እንደው ይሄ ነው የሚባል በደል ምን በደልኳት? አይ ያሬድ። አይ ያሬድ ማለት ምን ማለት ነው? ማለቴ ያው አይ ሰው ለማለት ፈልጌ ነው። አይ ሰው ማለት ምን ማለት ነው? ያው ሰው አይደለም መቼም ብዙ ነገር እንረሳለን ብዬ ነው። ልታወራ የፈለግከውን ነገር በግልጽ እንድነግረኝ ነው የምፈልገው። ከወሬያችን ይልቅ የማሙድ ሙዚቃ ተረሳሽ የሚለው ሐሳባችንን በደንብ የሚገልጽ አይመስልም? አተ እኔ ነው እሱን አቤት ና ለምን ባልወጭ አራስ ማለት ለምን አራን እየመጣሁ ነው። እሱ እኮ ነው ለምን ባሉ ያለኝ።
ወይኔ እቴ ምንድን ነው እንጂ ሃኒ ማን እንደዚህ ያደረገሽ? ሃኒ ለኔ አድርገው ሃኒ ተነሽና እስኪ እንደ ልጅነታችንን ሃኒ ወይኔ ጉዴ ስትራኔ ሰሙ አረ ልቀቀኝ በእናትህ እኔም ልማድ እንደከፈልክ የኔን ፍቅረኛ ነው አፈቅርሻለሁ ስትላት የነበር እኔ እንደዚህ አላልኩም ከፈለክ ጆሮ ይሆናል እንደዚህ የሰሙ ጭራሽ ጆሮዬን እንድጠራጠረው እያረከኝ ነው አረ በእናትህ እኔ እንደዚህ አላልኩም ምን እያደረጋችሁ ነው እዚህ ጋር ኩል ልብሱ ተጨማዶበት እየተኩስኩለት አይደል እንዴ ንገራታ ሰው እንደዚህ ታንቆ ልብስ ይተኩሳል እንዴ አይደል እዚህ ጋር በቆልፍለት ነው ጉድ እኮ ነው የኔ ታንዲ አይንሽን ገጠሽኝ መጥቼልሻለሁ እኮ እባክሽ ሃኒ እንደዚህ ሆነሽ ማየት አልችልም ሃኒ Honey?